تسفى سلما درجة يتنال زاري دقمو رغبة ما يعلم الله سبحانه وتعالى سلا نبي الله يحيى زكريا تاريخ سينجران وزكريا إذ نادى ربه يا زكريا كو أملاكون بتأرّاقي زيلال ربي لا تذرني فردا قيتاي بتشاين احتتوين ياتم مكان ناتشو من لجي لاتشو من البرنا ربي لا تذرني فردا بتشاين احتتوين وأنت خير الوارثين أنت يوراشو تشلو بلاجنا فاستجبنا له ووهبنا له يحيى ይህንን ልመናውን ተቀበለነው ያህያን ሰጠነው ይላል አላህ ያህያን በቆየ እድሜያቸው በጣም አርጅተው ያገኙት ልጅ ነው ያህያ በዱዓ የተገኘ ልጅ ከዛ በፊት አልነበራቸው ልጅ አልነበራቸው ወአስለሕና ለሁ ዘውጀህ أصلحناها خلقا وخلقا በባህሪም ባፈጣጠርም ውስጥ ባለው አሁን 80 ዓመት ምናምን የሆናት ሴት ማህፀኗ ልጅ የመያዝና የማስተናገድ እድሉ በጣም በቃ የለም ኦልሞስት ያንን አስተካከል ነው አስለሕና ለሁ ዘውጀህ ያህያን ሰጠነው አለ አላህ إنهم كانوا يسارعون في الخيرات سلا بيتسبو سيناجر الناس كو بملكام نجر يمشكدادمو نبرو ويدعوننا رغبا ورهبا بمكجلنا بمفرات بمسقات وسط هونو إنيان يلمنون على الله رغبة يميلو كرجاء بلاين رجاء طمعنو مكجلنو اندي بيهون اللي يبلو ممنيت ያኛው ስራ ያልታከለበት ምኞት ክልክል ነው ብለናል ረጃ ከስራ ጋር ነው ግን ተስፋ ያደርጋል አንስ والله ይመረኛል ረግባ የረጃ ፍሬ ነው ረግባ ፍላጎት ነው ማለት እንዲምረው አላህ ያንን ነገር እንዲያሳካለት አላህ የመጠየቅና የመፈለግ ማለት ነው ያኛው ተስፋ የማድረግ ነው ረጃ ተስፋ ነው ረጃ ተስፋ በጣም ሲጨምር አላህን ያን ነገር እንዲያደርግልህ ትማጸነዋለህ ረግባ ደረጃ ላይ ደረሰ ማለት ነው ግልጽ ነው አባባል ግልጽ ልክ خوف አለ ፍርሃት አለ ሁሩብ ደግሞ ከዛ ከምትፈራው ነገር ሽሽት አለ በአማርኛችን ሁለቱም ፍርሃት አይነት ትርጉም ነው የሚሰጡት ግን ይህኛው خوف የምንለው ነገር ልብህ ላይ ያለ ስጋት ፍርሃት በቃ ይሄ ነገር እንዳይሆንብኝ ያ ነገር እንዳይከሰትብኝ ብለህ የምትፈራው ነገር እሱ خوف ነው ለምሳሌ ጀሃነምን ይፈራል አንድ ሰው በቃ ጀሃነም ውስጥ እንዳይገባ ይፈራል ከጀሃነም ሲሸሽ ሐረብ ይባላል ጀነትን ተስፋ ያደርጋል ያ አላህ ብሎ ወደ ጀነት ሲሮጥ በስራም በተግባርም በዱዓም በሁሉም ነገር ከጀነት ጋር ሲተሳሰር ረግባ ይባላል ረጃ ውስጥ ያለ ነገር ነው አላህ Subhanahu Wa Ta'ala መፈለግ نعم ምኞት ነው ግን ከስራ ጋር نعم ይሄ ምኞት ይሄ ፍላጎት እያደገ ሲሄድ ከፍ ያለ ሲሄድ ወደ ረግባ ያደርጋል ወደ ረግባ ያድጋል ረግባ ሲሆን ስራ በቃ ማትደክም ትሆናለህ ማለት ነው ስራም ትሰራለህ ዱዓም ታረጋለህ ዱዓ ታደርጋለህ ወደ አላህ ትዋደቃለህ ረግባ ማለት ከረጃም በላይ ነው ከረጃም በላይ ነው ምን ቃል እንፈልግለት ይያልኩኝ ከአማርኛ እሱን ለነ ሁሴን ተው አንድ ነገር ተስፋ ያደረገ ሰው ያን ነገር ይፈልገዋል እንዲሳካ ይፈልጋል ተስፋ ያደረክበት ነገር እንዲሳካ ስትፈልግ ጥረትህ በጣም ይጨምራል ጉጉትህ ይጨምራል ወደዛ የምታደርገው ትግል ይጨምራል አንድ ነገር የፈራ ሰው ከዛ ከሚፈራው ነገር ደግሞ ይሸሻል فمن خاف هرب ومن رجا رغب
ያንን ነገር ይፈልገዋል። ረግባው ይጨምራል ማለት ነው። ጉጉቱ ይጨምራል። ናም ረግባ በጣም እየጨመረ ሲሄድ የኢሕሳን ደረጃ ይደርሳል። ኢሕሳን ትልቁ የዒባዳ ደረጃ ነው አይደለም? ነቢ ሰለላሁ ዐለይሂ ወሰለም ጅብሪልን ሲጠይቁት ስለ ኢማን ጠየቁት፣ ስለ እስልምና ጠየቁት፣ ከዛ ስለ ኢሕሳን ጠየቁት። ነቢዩ ሰለላሁ ዐለይሂ ወሰለም ከኢሕሳን በላይ ሌላ ደረጃ ቢኖር ኖሮ ይጠይቁት ነበር። የመጨረሻው ኢሕሳን ኢሕሳን ምን ማለት ነው? أن تعبد الله كأنك تراه وإن لم تكن تراه فإنه يراك. الله سبحانه وتعالى لك እንደምታየው ሆነህ ስትገዛው ማለት ነው። الله سبحانه وتعالى የማየት ያክል የሚያመልክ ሰው እርግጠኛ ሆኖ ማለት እርግጠኛ ነው፣ አይደክምም። ከፍተኛ የረግባ ደረጃ ላይ ሲደርስ አንድ ሰው ኢሕሳን ደረጃ ይደርሳል፣ ወደ ኢሕሳን ያድጋል።